የ21ኛው ክፍለ ዘመን ቴክኖሎጂ እውን የሆነባት የወደፊቱን የቴክኖሎጂ ጉዞ የምታይባት የፍጥነትና የህያውነት ማዕከል የሆነችው ጃፓን ከቶኪዮ የኤሌክትሮኒክስ ጎዳናዎች እስከ ኦሳካ የህዝብ ወንዝ ድረስ ጉዟችን እነሆ ተጀመረ። ወደ ጃፓን ጉብኝት እንኳን በደህና መጣችሁ። በዚህ ቅኝታችን የዘመናዊ ፈጠራዎች ጥልቅና የህዝቦቿን ህይወት የምናየው ይሆናል። በቅድሚያ ግን ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ በማድረግ ይጀምሩት። የጃፓን የቴክኖሎጂ ፈጠራ ማዕከል ብቻ ሳትሆን ያንን የቴክኖሎጂ ወደ ዕለት ህይወት ወደ ባህሏና ወደ ህዝቧ ፍልስፍና በጥበብ በማዋሃድ ትታወቃለች። የድህረ ጦርነት ዘመን ጀምሮ ጥራትንና አስተማማኝነትን ላይ ያተኮረው የጃፓን ኤሌክትሮኒክስ ኢንዱስትሪ የሞንዙኩሪ የእቃ አሰራር ጥበብ ፍልስፍና በማጻበረቅ ዓለምን አስደምሟል። የሶኒ የፈጠረው ዋልኳን የሙዚቃ አዲስ አድማስ የከፈተ ሲሆን የካኖንና ኒኮን ካሜራዎች የፎቶግራፊን ጥራት ከፍ አድርገዋል። የኒኮቴንኮ የቪዲዮ ጨዋታዎች መዝናኛ ዓለምን ለውጠዋል። የሮቦቲክስ ማስጋሴው አስደናቂ ነው። በሺዎች የሚቆጠሩ ኢንዱስትሪ ሮቦቶች በፋብሪካዎች ውስጥ ትክክለኛ ውስብስብ ስራዎች ሲሰሩ፣ ለምሳሌም በጥቃቅን ኤሌክትሮኒክስ ክፍሎች ውህደት ወይም ዓለም አቀፍ ደረጃ ባሉ የመኪና ፋብሪካዎች ውስጥ። ከዚህም ባሻገር የሰርቪስ ሮቦቶች በሆቴሎች፣ ሱቆችና ሆስፒታሎች ውስጥ እንግዶችን ይቀበላሉ፣ ያገለግላሉ እንዲሁም ያግዛሉ። የሰው አይነት ሮቦቶች እንደ አሲሚዮ ያሉ ደግሞ የሰው ልጅ ከማሽኖች ጋር ያለውን ግንኙነት የወደፊቱን ያሳያሉ። የኤአይ ወይም አርቲፊሻል ኢንተለጀንስ ምርምርም በጃፓን ከፍተኛ ደረጃ ላይ ይገኛል። ይህ ለስማርት ከተሞች ለዕለት ተዕለት ህይወት አዳዲስ እድሎችን ይፈጥራል። አሁን ደግሞ የጃፓን ምግብን እንመልከት። የጃፓን ምግብ ዋሾኩ በ2013 የዩኔስኮ የዓለም ማይዳሰሱ የባህል ቅርስነት እውቅና ያገኘ ሲሆን ይህም የዝግጅቱ ጥበብ፣ ግብአቶች ጥራትና ከህብረተሰብ ተፈጥሮ ጋር ያለው ግንኙነት ማሳያ ነው። ዋሾኩ የሚያተኩረው በወቅታዊ ግብአቶች ላይ ነው። በጸደይ የሚገኙት የቀርከሃ ቡቃያዎች፣ በበጋ የሚበቅሉት እንጉዳዮች፣ በመኸር የሚበቅሉት ፍራፍሬዎች፣ በክረምት የሚገኙ የባህር ምግቦች የየወቅቱ ተፈጥሮ በሳህን ላይ ያቀርባሉ። ኡአሚ የተባለው አምስተኛው ጣዕም የጃፓን ምግብ መለያ ሲሆን ይህም በጥልቀትና በተፈጥሯዊ ጣዕም ይገለጻል። በተለይ በዳሺ የተባለው የአሳና የባህር አትክልት መረቅ በአኩሪ አተርና በተለያዩ የፈረሜንትድ ምግቦች ይገኛል። የዋሾኩ ዝግጅት ሽንቶ የተባለውን የተፈጥሮ አምልኮ የሚያስታውስ ሲሆን ንጽህናና የተፈጥሯዊነት ላይ ያተኮራል። ከታዋቂው ሱሺና ሳሻሚ ባሻገር እያንዳንዱ ክልል የራሱ የሆነ ልዩ ምግብ አለ። የሆንሹ ደሴት የራማን ልዩ አይነት መዓዛና ጣዕም፣ የኦሳካ ኦኮኖሚያኪ ጥርት ያለና ለስላሳ ጥምረት ያለው፣ የቴምፖራ የባህር ምግቦች አትክልቶች በልዩ ጥርት ባለ ሊጥ ተጠብሰው የሚቀርቡ እንዲሁም የያካቶሪ በከሰል የተጠበሱ የዶሮ ስኩዌሮች ይገኙበታል። ባለ ብዙ ኮርስ አራት ደግሞ የምግብ ጥበብ ያላቀ ደረጃ ማሳያ ነው። እያንዳንዱ ኮርስ በጥያቄ ተመርጦ በወቅታዊ ግብአቶች በተለያየ ጣዕምና ሸካራነት እንዲሁም በሚያስደንቅ ሁኔታ በሚያምሩ ሳህኖች ላይ ያማረ ጥበብ ሆኖ ቀርቧል። የኢዛኪያ ባህል ደግሞ ለስራ በኋላ መዝናኛ ከጓደኞች ጋር ለመመገብ የሚያገለግሉ የተለያዩ ትንሽ ምግቦችን ያቀርባል። የምግብ ዝግጅታቸው ወይም ደግሞ ሹኪኒን የሚባሉ የእጅ ጥበብ ባለሙያዎች የሚመራ ሲሆን የዕድሜ ልክ ትጋታቸው ፍጹምነት የሚፈልግ ፍላጎታቸውን ያንጸባርቃሉ። የሩዝ ዝግጅት ራሱ ጥበብ ነው። እያንዳንዱ ክልል የራሱ የሆነ የሩዝ አይነትና የማብሰል ዘዴ አለው። እነዚህ ከላይ የጠቀስናቸው ሁሉም ምግቦች በጃፓን ላይ ያሉ አስገራሚና ልዩ የሆኑ ምግቦች ናቸው። ከቴክኖሎጂና ምግብ ባሻገር ጃፓን የዘላለም ውበቷ ልዩ ነው። የመሬት ገጽታዋ እንኳን እጅግ ልዩነት ያለው ነው። ከሰሜኑ ሆንካይ ተራራማ በረዷማ ክልሎች እስከ ደቡቡ የኦኪናዋ ሞቃታማ ደሴቶች ድረስ ተፈጥሮ ይንሰራፋሉ። የሀገሪቱ መገለጫ የሆነው ተራራ
ፉጂ የውበትና የመንፈሳዊነት ምልክት ሆኖ ያምራል። በተለይ ፀሐይ ስትወጣ ወይም ስትጠልቅ የሚያሳየው እይታ አስደናቂ ነው። በጸደይ ወራት በመላ ሀገሪቱ የሚፈነጥቁት የሳኩራ የቼሪ አበባዎች ለአጭር ጊዜ የሚቆዩ ውበታቸው የህይወት ተለዋዋጭነትን ያስተውላል። ሰዎች ሃናሚ የሚባለው የአበባ መመልከት ስነ ስርዓት ይዝናናሉ። የአበባው ሚያዝያ ወር የአየር ላይ የሚሰራጨው ጥርት ያለ መዓዛ የጽጌረዳ ቅጠሎች መውደቅ አስደናቂ ስሜትን ይፈጥራል። የቀርከሃ ደኖች እንደ አራሻማ ያሉ ጸጥታማ ውበት የሞላቸው ሲሆን ምሽት ላይ ያለው ጨዋታና የቀርከሃ ግንዶች የሚሰጡት ድምጽ የሚያረጋጋ ነው። በመኸር ወራት ደኖች በቀይ ብርቱካናማና ወርቃማ ቅጠሎች ተሸፍነው ኮዮ የተሰኘው አስደናቂ እይታን ይፈጥራሉ። የዜኒ አትክልት ስፍራዎች በተለይ የደረቁ የድንጋይ አትክልት ስፍራዎች የሰላምና የውስጣዊ ሰላምን ፍለጋ ያነሳሳሉ። የኪንትሱጊ ጥበብ የተሰበረ የሸክላ ዕቃ በወርቅ ተደምሮ ውበቱን እንዲያሳይ የሚያደርግ የጃፓንን የዋቢ ሳቢ በጉድለትና በተለዋዋጭነት ውበትን ማግኘት ፍልስፍናን ያንጸባርቃል። ባህሏ ጥልቅና ጥበብ አስደናቂ ነው። የጥንት ሳሙራይ ተዋጊዎች የቡሺቦ የሞራል ህግጋት ታማኝነት፣ ክብር፣ ድፍረትና ራስን መግዛት የጃፓናውያን ስነ ምግባር መሰረት ናቸው። ይህም በዘመናዊት የሥራ ባህልም ጭምር ይንጸባረቃል። ዮኖህና ካቡኪ ቲያትሮች የባህላዊ የትወና ጥበብ ያሳያሉ። ኖህ በጭንብልና በዝግታ የሚቀርብ መንፈሳዊ ድራማ ሲሆን ካኩቢ በደማቅ አልባሳትና ከፍተኛ ስሜት የሚቀርብ የተዋናይ ትርኢት ነው። የሽንቶይዝምና የቡድሂዝም ቤተ መቅደሶች ገዳማት እንደ ኪዮቶ ያሉ ከተሞች ለሰላምና ለመንፈሳዊ ሰላም ፍለጋ ማዕከላት ናቸው። ዓመታዊ ሚስቱሪዚ በዓላት በመንደሮችና ከተሞች የሚከበሩት በደማቅ ቀለሞች፣ በከበሮ ድምጽ፣ በባህላዊ ጭፈራዎች የአካባቢን ልዩ ልማዶች ያሳያሉ። የዋ የሰላምና የአብሮነት ጽንሰ ሐሳብ እንዲሁም አሞቴናሺ ከልብ የሚመነጭና እንግዳውን ከማስደሰት የሚያልፍ ፍላጎትን አስቀድሞ በማወቅ በመስጠት እንክብካቤ ማህበራዊ ግንኙነትን መሰረት ያደረገ ናቸው። የጋማን ችግርን በትዕግስትና በክብር የመጋፈጥ ባህልም የህብረተሰቡ አሴት ነው። የሽቡ የቀላልነት ስውር ውበትና የኢኪ ዘመናዊ ውበትና ቅጥ እንደሆኑ የውበት ጽንሰ ሐሳብን ባህሉን ያንጸባርቃሉ። ከዚያም ባሻገር የዘመናዊ ባህል ውጤቶች እንደ አኒሜ እና ማንጋ ጥልቅ ታሪኮችን፣ ውስብስብ ገጸ ባህሪያትና ልዩ የስዕል ስታይል በማቅረብ በሚሊዮኖች የሚቆጠሩ አድናቂዎችን ይፈጥራሉ። የጃፓን ማህበረሰብ በትህትና በንጽህናውና በሰዓት አክባሪነቱ ጎልቶ ይታያል። የመንገድ ዳር ቆሻሻ አጦትና በሁሉም ቦታ የሚታየው ንጽህና የህዝቡ የጋራ ኃላፊነትና የአካባቢን የመከባከብ ባህል ማሳያ ነው። የስንፓይ ኳሃይ በእድሜና በልምድ የበላይነት ከበታች ግንኙነት የሥራ ቦታዎችና ትምህርቶች ቤቶች ይቀረጻል። ይህም ትብብርና እውቀት መለዋወጥን ያበረታል። ደህንነቱ የተጠበቀ አካባቢና ዝቅተኛ የወንጀል መጠን ጃፓንን ለመጎብኘት ምቹ ከሆኑ ሀገራት አንዷ ያደርጋታል። በማጠቃለያችንም ጃፓን ቴክኖሎጂ ግስጋሴ፣ የላቀ የምግብ ጥበብ፣ አስደናቂ ተፈጥሮ ውበትና ትልቅ ህያው ባህል እጅግ በሚያስደንቅ ሁኔታ የተዋሃዱባት ሀገር ናት። ከመኪኖቿ ቴክኖሎጂ፣ ከምግብ ቤቶቿ ጣዕም፣ ከመቅደሶቿ ሰላም እስከ ሚያዝያ ወር የቼሪ አበባ ውበትና የሳሙራይ የክብር ውርስ ድረስ ጃፓንን የልዩነትና የመደነቅ ማሳያ ናት። ይህች ሀገር የጥንትና የአሁንን አብሮነት፣ የተፈጥሮን ውበት፣ የሰው ልጅ የፈጠራ ችሎታን የሚያሳይ ፍጹም የስምምነት ምሳሌ ናት። ጃፓን ለጎብኚዎቿም ሆነ ለነዋሪዎቿ ማለቂያ የሌለው የመማር የመደነቅና የመነሳሳት ልምድ የምታቀርብ ልዩ ስፍራ ናት። የሰው ልጅ የአስተሳሰብ የፈጠራና የመንፈሳዊ ጉዞ ማብቂያ የሌለው ማሳያ ናት። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ አገር እስከምንገናኝ ድረስ ቸር ሰንብቱ።